ሰላም እንዴት ናችሁ? በ2018 ዓመተ ምህረት የ12ኛ ክፍል ኢንተራንስ ኤግዛም በፕራይቬት ለመፈተን እየተጠባበቃችሁ ላላችሁ በሙሉ ምዝገባ በኦንላይን ተጀምሯል። ስለዚህ በዚህ ቪዲዮ ኦንላይን ለመመዝገብ ምን እንደሚያስፈልጋችሁ እና እንዴት መመዝገብ እንደምትችሉ አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። በዛውም ቪዲዮን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። የ12ኛ ክፍል ኢንተራንስ ኤግዛም በፕራይቬት ኦንላይን ለመመዝገብ 5 ዶክመንቶችና 750 ብር በቴሌብር የሚከፈል ያስፈልጋችኋል። አምስቶቹ ዶክመንቶች ለመመዝገብ የሚያስፈልጋችሁ በቅርብ የተነሳችሁ 3x4 የሆነ ጉርድ ፎቶግራፍ ስካን አድርጋችሁ ሊኖራችሁ ይገባል። ሌላው የታደሰ አይዲ ካርድ ስካን አድርጋችሁ ያስፈልጋችኋል። ሌላው ኦሪጂናል ሰርቲፊኬት ከዚህ በፊት የተፈተናችሁበት ሰርቲፊኬት ስካን አድርጋችሁ ያስፈልጋችኋል። ሌላው ስማችሁን ቀይራችሁ ከሆነ ከፍርድ ቤት የተጻፈበትን ስካን አድርጋችሁ ያስፈልጋችኋል። ሌላኛው ከዚህ በፊት በተለያዩ ምክንያት ከፈተናው ተባራችሁ ከሆነ ከትምህርት ቤታችሁ የተጻፈላችሁ ደብዳቤ ስካን አድርጋችሁ ያስፈልጋችኋል። ስለዚህ ለመመዝገብ እነዚህን ዶክመንቶች ያስፈልጋችኋል። ከነዚህ ተጨማሪ ቅድም እንዳልኳችሁ 750 ብር በቴሌ ብር የሚከፈል ያስፈልጋችኋል። ስለዚህ ከመመዝገባችሁ በፊት እነዚህን ስካን አድርጋችሁ ማዘጋጀት ይኖርባችኋል። አሁን ደግሞ እንዴት መመዝገብ እንደምትችሉ ላሳያችሁ። ለመመዝገብ ክሮምን ትከፍታላችሁ። ክሮምን ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ ሬጂስተር .eaes.et ይሄንን እንደዚህ ከጻፋችሁ በኋላ ኦኬ ትሉታላችሁ። ኦኬ ስትሉት ይሄንን ያመጣላችኋል። ናሽናል ኤግዛሚኔሽን ሬጂስትሬሽን ሰርቪስ እዚህ ጋር ተመጡና ፕራይቬት ካንዲዴት ሬጂስትሬሽን የሚለው ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ ይሄንን ወርታች ይከፍትላችኋል። ከዛ እዚህ ጋር ተመጡና አፕላይ ናው የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ይሄንን ያመጣላችኋል። ፕራይቬት ካንዲዴት ሬጂስትሬሽን ሁለት ኦፕሽኖች አሉ። የመጀመሪያው ኦፕሽን ሬጂስተር ዊዝ ናሽናል አይዲ ሪኮመንድድ ይሄ ነው የሚመከረው። ይሄንን መምረጥ ይኖርባችኋል። ሁለተኛው ኦፕሽን 2 ማኑዋሊ ሬጂስተር። ስለዚህ ሪኮመንድ የሚያደርገው የመጀመሪያው ስለሆነ በሱ ሬጂስተር ማድረግ ይኖርባችኋል። ስለዚህ በመጀመሪያው ኦፕሽን በናሽናል አይዲ ሬጂስተር ለማድረግ እዚህ ጋር ተመጡና ኢንተርናሽናል አይዲ የሚለው ስር የእናንተ ናሽናል አይዲ ላይ ያለውን ፓን ነምበር ታስገባላችሁ። ናሽናል አይዲያችሁን ካስገባችሁ በኋላ ከስር ሴቭ ኤንድ ኮንቲኒው የሚል አለ። እሱ ላይ ክሊክ ታደርጋላችሁ። እሱ ላይ ክሊክ ስታደርጉ ወደዚህ ይወስዳችኋል። ፐርሰናል ኢንፎርሜሽን እዚህ ጋር ያሉት ፐርሰናል ኢንፎርሜሽን በትክክል ሁሉም መሙላት አለባችሁ። የመጀመሪያው ፈርስት ኔም የእናንተን ፈርስት ኔም በትክክል ስፔሊንግ ሳቱ ታስገባላችሁ። ፋዘር ኔም የአባታችሁ ስም፣ ግራንድ ፋዘር ኔም የእናንተን የአያት ስም ታስገባላችሁ። ከዛ ኤጅ እድሜያችሁን ታስገባላችሁ። ጄንደር ጾታችሁን ታስገባላችሁ። ዲሴቢሊቲ ኖርማል ከሆነ ኖርማል የማየት የመስማት ሌሎች ችግር ካለባችሁ ከነዚህ ውስጥ ታስገባላችሁ። ከዛ ናሽናሊቲ ኢትዮጵያ ነው። አድሚሽን ታይፕ ሬጉላር፣ ናይት፣ ፕራይቬት፣ ዲፌንስ፣ ዲስታንስ ከነዚህ ውስጥ የእናንተን ታስገባላችሁ። ከዛ ስትሪም ናቹራል ከሆናችሁ ናቹራል፣ ሶሻል ከሆነ ሶሻል ታስገባላችሁ። ከዛ ኤግዛሚኔሽን ኦፍ ይር መቼ እንደተፈተናችሁ ታስገባላችሁ። ከዛ አድሚሽን ነምበራችሁን በትክክል ታስገባላችሁ። ከዛ ስኩል ትምህርት ቤታችሁን ታስገባላችሁ። ከዛ ኢሜይላችሁን ታስገባላችሁ። ከዛ ሞባይል ነምበር ስልክ ቁጥራችሁን ታስገባላችሁ። እነዚህን ፐርሰናል ኢንፎርሜሽን በትክክል ካስገባችሁ በኋላ እዚህ ጋር ተመጡና ሴቭ ኤንድ ኮንቲኒው የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉት አሁን የሞላችሁትን ፐርሰናል ኢንፎርሜሽን እና ከዚህ በፊት የተፈተናችሁበትን ሰርቲፊኬት ያመጣላችኋል። እኔ ስላልሞላሁት ነው ያላመጣልን። እንደዛ ካመጣላችሁ በኋላ ከታች ቅድም የነገርኳችሁን ዶክመንቶች የምታስገቡበት ያመጣላችኋል። እነሱን አንድ ባንድ እያያችሁ ታስገባላችሁ። እነሱን ካስገባችሁ በኋላ ከስር ልክ እንደዚህ ሴቭ ኤንድ ኮንቲኒው የሚል አለ። ሴቭ ኤንድ ኮንቲኒው የሚለው ላይ ኦኬ ትሉታላችሁ። ኦኬ ካላችሁት በኋላ ሬጂስትሬሽን ፊ ይመጣላችኋል። ክፍያችሁን በቴሌ ብር 750 ብር ትከፍሉና እሱን ታስገባላችሁ። ከዛ ኤሊጂቢሊቲ ቼክ እንድታደርጉ ይጠይቃችኋል። የእናንተ ፐርሰናል ኢንፎርሜሽን ናሽናል አይዲ እንዲሁም የባለፈው ሰርቲፊኬት ያስገባችሁት ዶክመንቶች ትክክል መሆኑን ቼክ ታደርጋላችሁ። ከዛ አግሪመንት ይመጣላችኋል። ቦክስ ላይ ክሊክ በማድረግ አግሪ ትሉታላችሁ። መጨረሻ ላይ ሰብሚት የሚል አለ። ሰብሚት ትሉትና ምዝገባችሁን ታጠናቅቃላችሁ። ስትመዘገቡ የሚያስቸግራችሁ ነገር ካለ ወይም ደግሞ እኔ እንዳግዛችሁ የምትፈልጉ ነገር ካለ ቴሌግራሜን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ማግኘት ትችላላችሁ። በተጨማሪም ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮንም ላይክ፣ ሼር በማድረግ ለብዙዎቹ አድርሷቸው። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር ሰንብቱ። ባይ ባይ።